መልካም በዓል ለመላው ኢትዮጵያ። ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በሕክምና ላይ ይገኛል። በኢትዮጵያ የጥበብ ዘርፍ በተለይም በኮሜዲው ዘርፍ ትልቅ አሻራ ያሳረፈው ተወዳጁ ኮሜዲያን በረከት ፍልፍሉ በድንገተኛ የጤና እክል ስትሮክ ምክንያት በአሁኑ ወቅት በሆስፒታል በሕክምና ላይ እንደሚገኝ ተረጋግጧል። አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ፍልፍሉ ለብዙ ዓመታት በሳቅና በደስታ ህዝቡን ሲያዝናና የቆየ የጥበብ ሰው እንደመሆኑ መጠን በዚህ ፈታኝ ወቅት የሁላችንም ድጋፍና ጸሎት ያስፈልገዋል። ፈጣሪ ጨርሶ ይማር በሉት። በሆስፒታሉ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። ግን ለልጆቼ መልካም በዓል ይሁን። መልካም በዓል ለመላው ኢትዮጵያ። ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በሕክምና ላይ ይገኛል። በኢትዮጵያ የጥበብ ዘርፍ በተለይም በኮሜዲው ዘርፍ ትልቅ አሻራ ያሳረፈው ተወዳጁ ኮሜዲያን በረከት ፍልፍሉ በድንገተኛ የጤና እክል ስትሮክ ምክንያት በአሁኑ ወቅት በሆስፒታል በሕክምና ላይ እንደሚገኝ ተረጋግጧል። አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ፍልፍሉ ለብዙ ዓመታት በሳቅና በደስታ ህዝቡን ሲያዝናና የቆየ የጥበብ ሰው እንደመሆኑ መጠን በዚህ ፈታኝ ወቅት የሁላችንም ድጋፍና ጸሎት ያስፈልገዋል። ፈጣሪ ጨርሶ ይማር በሉት። በሆስፒታሉ ሙሉ ሰራተኞች ከነባለቤቱ አመሰግናለሁ። ግን ለልጆቼ መልካም በዓል ይሁን።